الحمد لله رب العالمين وصلى الله على نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ተከበሯቸው ወንድሞች እህቶች አፍሪካ ቲቪ ትምህርትን የምትከታተሉ እንዲሁም ሌሎችንም አላህ የሰጠንን ኒዕማ ሁሉ በመታገዝ ራሳችሁን በእውቀት ለማነጽ ጥረት የምታደርጉ ሁሉ አላህ ይጨምርላችሁ በእውቀታችሁ የምትሰሩ አላህ ያደርጋችሁ ሁላችንም ተጠቃሚ አላህ ያደርገን እያልኩኝ ወደ የጀመርነው ትምህርታችን እንገባለን። እንግዲህ እህቶቻችንን ለየት አድርገን ትምህርት ወይም ማስታወሻ የምንሰጥበት ፕሮግራማችን ነው። ባለፈው ስለ ረመዳን ትልቅነት ስለ ረመዳን ማነው ያለውን አጅር ተመልክተናል። አሁንም በዛው ቀጥለን ምን ይላሉ? فيا أختي المسلمة هذه بعض فضائل هذا الشهر الكريم ويتبين عظم نعمة الله تعالى عليك بأن آثرك سبحانه وتعالى على غيرك وهيأك لصيامه وقيامه فكم من الناس صاموا معنا رمضان الغابر وهم الآن بين أطباق الثرى تحت المنجدلين في قبورهم الله የረመዳን እንግዲህ ትልቅነትን አይተናል። ትልቅ ኒዕማ ነው፣ ትልቅ ስጦታ ነው። ረመዳንን ደግሞ አላህ ካደረሰ ሁሉም ሴቱም ሁሉንም የሚመለከት ነው። ይሄ መድረስ የአላህ ኒዕማ ነው። አላህ ለግሶልን እንጂ በእኛ ኃይል ወይንም የሆነ ክፍያ ነገር ማነው አድርገን በዛ በክፍያ ምክንያት ያገኘነው ነገር አይደለም። አላህ ቢፈድሊሂ ወረሕመቲሂ እንድንደርስ ማነው ያደረገን እሱ ነው። ይህም ራሱ ማነው ትልቅ ኒዕማ ነው፣ ልናስታውሰው የሚገባው ነገር ይሉናል። ያለፈውን አመት ስንት እህቶች ስንት እናቶች አብረን ጡመን አብረን ቂያም እያደረግን ወደ ሶላት ተራዊህ ማነው በመሄድ ሶላት الجماعة ማነው በመሳተፍ ቁርአኑ ማነው በመቅራት በተለያዩ ኸይር ስራዎች ላይ ሲሳተፉ አብረውን የነበሩ በጣም በርካታ ሰዎች ማነው አይኖሩም። ያጣናቸው በአሁኑ ሰዓት በቀብር ውስጥ ማነው የሆኑ ታይደርሱ ማነው የቀሩ እኛን አላህ ካደረሰን እሱ ሽቶልን ይህንን ጊዜ በአግባቡ መጠቀም ይኖርብናል። ላለፉት እህቶቻችን ወንድሞቻችን ዱዓ በማድረግ እኛንም በሰላም አላህ እንዲያደርሰን እና ከደረስንም በኋላ በመልካም ስራ እንድናሳልፈው አላህን ማነው መጠየቅ ከሁላችንም የሚጠበቅና በጣም አስፈላጊ አንገብጋቢ የሆነ ጉዳይ ነው። ፈሽኩሪላህ እኽቲ ሙስሊማ አንቺ እህቴ ሆይ ይህንን የአላህ ኒዕማ የአላህን ስጦታ አመስግኙ። على هذه النعمة ولا تقابليها بالمعاصي والسيئات ይህን የተከበረውን ወር ይህንን ትልቁን ኒዕማ በአላህ ላይ ማነው በማመፅ ወንጀልን ማነው በመፈጸም ልንቀበለው ወይንም ልንቅጣጨው ተገቢ አይሆንም። ፈተዙለ ወቱምሓ ይህ ከሆነ የአላህ የሰጠን ኒዕማ ሊታበስ ሊሰረዝ ለአላህ ማነው ቀላል ነው። ወላሁ ዓላ ኩሊ ሸይን ቀዲር። እኛ በመድረሳችን ብቻ ደስተኛ ሆነን በመልካም ስራ ማነው ማንሰራ ከሆን በረመዳንም እኮ ማነው የሚሸኙ የሚሞቱ ሰዎች አሉ። ተነዛም ልንሆን እንችላለን። መሞቱ አይደለም ችግሩ፣ መሞት ሁሉም ሰው ማነው ይሞታል። ትልቁ ነገር ግን መልካም ስራ ሰርቶ ጥሩ ነገሮችን ማነው ከስቦ የሞተ ሰው ሞተ አይባልም። ብዙ ነገሮችን ማነው ተጠቃሚ የሚሆንበትን ነገር ባገኘው ጊዜ በመከሰቢያይቱ ሀገር ማነው በዱንያ ላይ ጥሩ ስራ ሰርቶ መልካም ስራ ሰርቶ ማነው የሞተ ሰው ነገ በአኺራ ማነው የሚጸጸትበትና የሚለድምበት ነገር ምናልባት ካልጨመርኩ በሚል እንጂ ምን ይሄን ታላደርገው ማነው ቀረሁ ብሎ ብዙ ማነው ጸጸት የሚያጋጥመው አይደለም። እና የአላህ ኒዕማ የሚጠበቀው በሹክር ነው። የአላህን ኒዕማ መጠበቅ ያለብን በኸይር ስራ ነው። የአላህን ኒዕማ መጠበቅ ያለብን በጧዓ ነው እንጂ በወንጀል እሱን ማነው በማመፅና በአላህ ላይ አላህን ማነው የከለከለውን ነገር በመፈጸም ተው የተባልነውን ነገር ማነው በመስራት ይሄ ተገቢ ነገር አይደለም። ምክንያቱም ምን ይላል ነገጣሚ إذا كنت في نعمة فرعها فإن المعاصي تزيل النعم وحطها بطاعة رب العباد فرب العباد سريع النكم أنت وندمي هو ينشهتي هوي بنعمة لا معنو ባላችሁበት ጊዜ ያንን ኒዕማ ጠብቁት። የተሰጣችሁትን ማነው ኒዕማ ለተጠብቁት ይገባል። በወንጀል በማን ቆሻሻ እንዳታቆሽሹት እንዳታበላሹት። መልካም ኒዕማ ሰጥቷችሁ ጥሩ ነገር ሰጥቷችሁ ወደ ጥፋት ወደ ወንጀል ማነው ከህሪያችሁ የሰጣችሁን ኒዕማ አላህ ያስወግደዋል።
በኸይር ስራ ማነው የማንጠብቀው ከሆነ አላህ Subhanahu Wa Ta'ala ሰሪዑ ኒቀም መበቀሉ ማነው ፈጣን የሆነ ጌታ ያን የሰጠነን ኒዕማ ማነው ብድግ አድርጎ ሲያበቃ የከፋ በጣም የጠበቀ የሆነ ማነው ልንከላከለው የማንችለው የሆነ ማነው ችግር ማነው አምጥቶ ሊያስቸግረን የሚችል የሆነ ጌታ ነው። ግን የሰጠነን ኒዕማ አውቀን ከሱ መሆኑን ትልቅነቱን ተገንዝበን አልহামዱሊላህ እያልን በኸይር ስራ የምናሳልፍ ከሆነ ማሻአላህ ይሄ የሰጠነን የሚጠበቅበት ያጣነውንም ኒዕማ ደግሞ ጭማሪ የምናገኝበት መሆኑን መረዳት ይጠበቅብናል። ሌላው እንግዲህ ስለ ረመዳን ፈضል ይህን ያህል ታስታወስን በምን ነው ረመዳንስ መቀበል ያለብን ምን ማድረግ አለብን ረመዳን ከመግባቱ በስተፊት የምንዘጋጅባቸው ነገሮች ምንድን ናቸው? አንደኛ عليك أختي المسلمة المبادرة إلى التوبة الصادقة والتوبة النصوح كما قال سبحانه وتعالى وتوبوا إلى الله جميعا أيها المؤمنون لعلكم تفلحون بلو الله سبحانه وتعالى بقرآن الناس كما تقلن طرو ودهونا توبة طرو توبة بمادرق نصوح يوهنا شرطون يموالا لتوبة شرط الله مسفرتوش معنى يمورتان እነዚያን ያሟላ ሲሆን ነው ተውበተ ነሱህ የሚባለው ወይንም ተውበተ ሷዲቃ منها الإقلاع عن الذنب ሰውየው ተጥፋቱ ላይ ማነው መነቀል መወገድ አለበት። እስተቱ ላይ ጥፋቱ ላይ ሆኖ እያለ እኔ ተውብቻለሁ ማለት ማና አይቻልም። ሌላው ሁለተኛው الندم على ما مضى ባሳለፍነው ስተት ላይ ምነው ቀርቶብኝ በነበር ምነው ይሄን ነገር ባልፈጸምኩት ይሄን ባላደረኩት ብለን መጸጸት ያ ነገር ትዝት ይለን መከፋት እንጂ መደሳት እንዳናደርገው። እንግዲህ ወንጀል የሚባሉ ነገሮች ሲፈጽሟቸው ጥሩ ሆነው ጣፍጠው በኋላ መጨረሻቸው ግን ማነው ኪሳራና መራራ ነው የሚሆነው። ስለዚህ ያን ጣዕሙን ማነው ማስታወስ የለብንም ምሬታቸውን ማስታወስ ያለብን። ሌላ ሶስተኛው العزم على عدم العودة ላለ መመለስ ቁርጥ አድርገን ማነው በልባችን ወደዚህ ስተት አላህ እንግዲህ ካሁን በኋላ አላህ የሚጠብቀኝ እኔም አልመለስም ብሎ ወንዱም ሴቱም ወደ አላህ ማነው መመለስ ወደ አላህ ማነው ፊቱን ማዞር። ይሄ የመጀመሪያው ረመዳንን ተጠቃሚ ለመሆን ወይንም በረመዳን ተጠቃሚዎች ልንሆን ዘንዳ በዚህ መልኩ ጥሩ የሆነ ተውበት በማድረግ ረመዳንን መቀበል ይኖርብናል ነው። وبالتخلص من جميع المنكرات أختي المسلمة عليك بالتخلص من جميع المنكرات ጥፋት የተባሉ ነገሮችን ሁሉ መጥፎ ነገሮችን ሷኢራሃ ወከባኢራሃ ትላልቁንም ሆነ ማነው ትናንሾችን ታነነቅ ከሁሉም ራስን ማነው ማጽዳት ይጠበቃል። እነዛ ሙንከራት የሚባሉት ነገሮች በጣም በርካታዎች ናቸው። ለምሳሌ ያህል አልከዚብ ውሸት የሚባለው ነገር በጣም ከባድ ትልቅ ወንጀል ነው፣ ትልቅ ስህተት ነው። ያልሆነውን ነገር እርግጠኛ ያልሆነውን ነገር እንደዚህ ተባለ እንደዚህ ተሰራ ብለን ራሳችንን ዋሽተን ሌሎችም ሰዎች ማነው እንዳናሳሽ ጥንቃቄ መደረግ ይኖርበታል። ከእንደዚህ ያለው ምላሳችንን ነፃ ልናደርገው ልንጠብቅ ይገባናል። وكذلك الغيبة ሐሜት የሚባለው ነገር እንደዚህ በምላስ ማነው የሚመጡ መዘዞች በጣም በርካታዎች ናቸው። ሰዎችን ላለማማት ከወዲሁ ረመዳን ገና ከመግባቱ በፊት ማነው ጀምረን በራሳችን ላይ አቋም መውሰድ ይጠበቅብናል። በዚህ በረመዳን የማንንም ስም በመልካም እንጂ በመጥፎ ላለማንሳት እርምጃ መውሰድ ይጠበቅብናል ከሁላችንም። ወነሚመቲን ሰዎችን ማነው የማጣላት የነገር ችቦ ይዞ ከወዲያ ከወዲህ እያሉ ወንዱን ከሴቱ ሴቱን ከወንዱ ባለን ማነው ከሚስቷ ሚስትን ማነው ከባሏ ጋር ለማጣላት ጓደኛ ከጓደኛዋ ጋር ለማጣላት ለማራራቅ የሚደረግ እንቅስቃሴ ደግሞ ነሚማ ይባላል። لا يدخل الجنة نمام እንደው ነብያችን አለይሂ ሰላቱ ወሰለም መዘዙ ማነው ክፋቱ ደግሞ ወንጀሉ ማነው እሱ ክብደቱ ጀነት የሚባል ነገር ማለት የማያሳይ ነው። ጀነትን አይገባም ሰዎችን የሚያጣላ አነካኪ የሆነ ሰው ብለውናል። የጊባንም አስከፊነት አላህ Subhanahu Wa Ta'ala በቁርአን ላይ ማነው በግልጽ እንዲያስቀመጠልን አዩሂቡ አሐዱኩም አየእኩለ ለሕመ አኺሂ መይተን ፈከሪህቱሙሁ ትጠሉታላችሁ ነው ያለው። ልክ አንድ ሰው ማነው ሞቶ የሞተውን ሰው ማነው ስጋ ትበላላችሁ ትጠይፉታላችሁ አይደለም? ይሄ ነገር ማነው በጣም ያንገሸግሻችኋል አይደል? وكذلك غيبته ማማቱም ልክ እንደዛው ነው በማለት አላህ Subhanahu Wa Ta'ala
በግልጽ አስቀምጦልናል። ስለዚህ ምላሳችንን ከሐሜትና ሰዎችን ከማጣላት ከማነካካት ራሳችንን ልንጠብቅ ይገባል እላለሁ። ወፉሕሽን ወጊናኢን ወተበሩጅን መጥፎ የሆኑ ሙዚቃዎችን ዘፈን ማዳመጥ ቁርአን ማዳመጥ ትንችል ሐዲስ ማዳመጥ ዳዕዋዎችን ማዳመጥ እየቻል ሌላ ቦታ ሄደን ጥሩ ያልሆኑ ነገሮችን ሙዚቃ ለመዝናኛ ነው ራስን እንግዲህ ለማነቃቂያ ምናምን የተባለ የተለያዩ ምክንያት እየሰጡ ጊዜያችንን ማባከንና ወይንም ረመዳናችንን ማበላሸት የለብንም። ከዚህ ራሳችንን ማራቅ ይኖርብናል። ሴቶች ተበሩጅ መገላለጥ መሸፈን ያለባቸውን አካል ከሚሸፈኑበት ከአጅነቢ ጋር በሚገናኙበት ሰዓት መልበስ ያለባቸውን የልብስ አይነቶች በመልበስ ሙሉ አካላቸውን በመሸፈን ከወንዶች ጋር ያለ መቀላቀል እንደዚህ ያሉትን ነገሮችን ሁሉ ከወዲሁ ረመዳን ከመግባቱ በስተፊት ጥንቃቄ ወስደንባቸው ራሳችንን በራሳችን ላይ ለውጥ አድርገን ረመዳን በሚገባበት ሰዓት ደግሞ ትልቅ ለውጥ እንድናደርግና ትልቅ ተጠቃሚዎች እንድንሆን በመልካም ስራ እንድናሳልፍ በዚህ መልኩ ራሳችንን ልንቆጣጠረው ይገባል። ለወደፊቱም ደግሞ ሂማችን ተስፋችን ከፍ ያለ መሆን አለበት። ጥሩ ነገር እሰራለሁ በዚህ በረመዳን ጥሩ የሆነ ነገር የተሻለ ዛሬ ተመሰራው ጨመር አድርጌ እሰራለሁ በቃ ጊዜን በኸይር ስራ ነው ተዕሚር ማድረገው በጥሩ ነገር ላይ አሳልፋለሁኝ የሚለውንም እርምጃ መውሰድ ይጠበቅብናል። وكذلك بكثرة الذكر والدعاء والاستغفار وتلاوة القرآن ቁርአን መቅራትን ማብዛት ዱዓ ማድረግን ማብዛት استغفار ማድረግን ማብዛት ከወዲሁ ጀምረን ረመዳን ሲገባ አዲስ እንዳይሆንብን ከወዲሁ ከመጀመሪያችን ወይንም ከመግባቱ በስተፊት በሰላም እንድንገባ አላህን ዱዓ እያደረግን በኸይር ስራ እንድናሳልፈው ኸይር ስራዎችን መለማመድ መጥፎ ስራዎችን መራቅ ይጠበቅብናል። በኸይር ነገሮች ላይ መሳተፍ بالمحافظة على النوافل بعد اتيان الفرائض ግዴታው ነገሮችን ሁሉ እየተወጣን በአግባቡ ሱናዎችም ላይ መበረታታት ይጠበቅብናል። ራሳችንን አለማምደን በኸይር ስራ ረመዳን ከመግባቱ በስተፊት ረመዳን ሲገባ ደግሞ ይበልጥ ነቃ ብለን መርቀን ብለን ጥሩ ነገሮችን መልካም ስራን እንድንሰራ እንግዲህ አላህ ይገዘን። መቼም ሁሉም ነገር በአላህ ነው። ላ ሐውለ ለና ወላ ቁዋ አላህ እንዳግዘን ዱዓም እያደረግን እኛ ደግሞ ሰበብ ማድረስ ይጠበቅብናል እላለሁ። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته. So